በ10ኛው ዓመት ሂጅሪያ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሐጅ ተንቀሳቀሱ። እሳቸው ሐጅ እንደሚያደርጉ ሲታወቅ ከ122,000 እስከ 144,000 ሚሆን ህዝብ እዛ ቅፍለት ላይ ተከተላቸው። ከሳቸው ጋር ሐጅ ለማድረግ ከሳቸው የዲን ድንጋጌዎችን ለመውሰድ ህዝቡ የተመመበት ዓመት ነበር። ነቢዩም ዓለይሂ ሰላቱ ወሰላም በመንገዳቸው ላይ ሲጓዙ አንድ ሸለቆ ላይ ሲደርሱ፣ በእርግጥ ያን ሐጅ ብዙ ነቢያቶች አድርገውታል። የዚህ ሸለቆ ስያሜ ምንድነው ይሏቸዋል። ይሄማ ስሙ እንዲህ ይባላል ይሏቸዋል። አወል እዚህ ቦታ ላይ ነቢዩላህ ሙሳ በተልቢያ ድምፁን ከፍ ያደረገ ሲያልፍ መለከተዋለሁ ይላሉ። ከዛም ትንሽ ይጓዙና ሌላ ኮረብታ ይደርሳሉ። ይሄን ቦታስ ምን ትሉታላችሁ ይሏቸዋል። ስሙን ይነግሯቸዋል። አዎ ወንድሜ ነቢዩላህ ዩኑስ እሱም ተልቢያ እያለ እዚያ አቋርጦ ሲሄድ አየዋለሁ። የተሳፈረበት ግመል ወይም ፈረስ ልጓሞቹ ከቅጠል ነበር። ነቢያቶች ሁሉ ይህም ቤት ተመው ጎብኝተውታል። ነቢዩላህ ኢብራሂም ዓለይሂ ሰላም ከገነቡት በኋላ ከእርሳቸው በኋላ የመጡ ነቢያቶች ሐጅን አድርገዋል። ይሄው ዛሬም ነቢዩ ዓለይሂ ሰላቱ ወሰላም በርካታ ሺህ ሰሃባዎችን አስከትለው መካን ገብተው ጠውፈውና ጨርሰው ወደ 9ኛው ቀን ዓረፋ ተራራ ጥግ ተሰይመዋል። ያ የተከበረ ቦታ በተከበረው ቀን ላይ ታሪካዊ ንግግራቸውን አደረጉ። የእሳቸው መልእክት መቋጫ፣ ያስተምህሮቶቻቸው ማሳረጊያ፣ እስልምና ምንድነው ብሎ ማጥናት ለፈለገ ሰው የመጨረሻ ማህተማቸው የዓረፋ ቀን ያደረጉት ኹጥባቸው ያደረጉት ትልቅ ንግግር ነበር። ያስተምህሮቶቻቸው ተጨምቆ ሲወጣ ያኔ ቀን ያደረጉት አስተምህሮት ነቢዩ ዓለይሂ ሰላቱ ወሰላም ግመላቸው ላይ ወጡና ህዝቡ በተሰበሰበበት ላይ ንግግራቸውን ጀመሩ። አንደበታቸው ማራኪ፣ ድምፃቸው ሳቢ ነበር። አላህ የሰጣቸው ንግግሮቻቸው ተሰልስለው የሚፈሱ የሚመስሉ ሉል ነበር ቃላቶቻቸው። ኡቲቱ ጀዋሚዕል ከሊም ንግግርን ቋጥሮ የመናገር ችሎታ አላህ ሰጥቶኛል ይላል። ታዲያ ለዛ ሁሉ ህዝብ እንዲደርስ የሚያስተጋቡ ሰዎች ተራራ ላይ ሆነው ንግግራቸውን ጀመሩ። ንግግራቸውን ሲጀምሩ አዳማጩ ትኩረት እንዲሰጠው አንድ ቃል ተጠቀሙ። አዩሃናስ አላህን ካወደሱ በኋላ እናንተ የሰው ልጆች ያሉ። ጥሪው ለአደም ልጆች ባጠቃላይ፣ መልእክቱ ለሰው ልጆች ሁሉ ባጠቃላይ። መልእክታቸው ሲቋጭ ምን እንደሚመስል ያስተላለፉበት ነው። እናንተ ሰዎች ሆይ እስመዑ ከላሚ ወዑ ኡበይን ለኩም፣ ንግግሬን አዳምጡ ያዙትም ላብራራላችኋል። ከዛም አስከተሉ ለዓሊ ላ አልቃኩም በዕደ ዓሚ ሃዛ ፊ መውቅፊ ሃዛ፣ ምናልባትም ከዚህ ዓመት በኋላ እዚህ ቦታ ላይ ላታገኙ ትችላላችኋል። ይሄ ንግግር የሰሃቦቻቸውን የቆዳ ጸጉር እንዲቆም አደረገው። ምናልባት ከዚህ ዓመት በኋላ ይሄን ንግግር ላይ ሰሙት ይችላል። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ላጋቸው ጌታ ሊሻገሩ ይችላሉ። ደንግጠው ፈርተው ሰውነታቸው ሁሉ ጀሮ ሆኖ ነበር ያዳመጡት። እዛው የዓረፋ ሜዳ ላይ ሁላችን እዛ ቦታ መቆም አላህ ይወፍቀን። በየዓመቱ አላህ ይወፍቀን። በየዓመቱ ማህረታውን አላህ ይወፍቀን። አጣ ብን አቢ ረባህ 70 ዓመት ዓረፋ ተራራ ላይ ቆም ያለው ይላል። 70 ጊዜ አላህ ከሚመላለሱበት አላህ ያድርገን። ያ ተራራ የአላህ እዝነት የሚወርድበት አላህ ወደ ታችኛው ሰማይ የሚቀርብበት ነው። ተነዝሉል ኢላሂ አላህ ቀርቦ ባሮቼ ምን ፈልገው መጡ ብሎ መላእክትን የሚኩራራበት ቀን። ኸይሩ የውምን ጠልዐት ዐለይሂ ሸምስ ፀሐይ ከወጣችበት ምርጡ ቀን 9ኛው ቀን መላእክት ሁሉ የሚታደሙት ቀን ነው። ዓረፋ የሚባለው ተራራ ጥግ ምእመናን የሚሰፍሩበት ነው። ያ ተራራ ጀበሉ ረሕማ ተብሏል። የአላህ እዝነት ስለሚወርድ ጀበሉ ተውባ ተብሏል። ሰዎች ከወንጀላቸው ወደ አላህ የሚመለሱበት ቦታ ስለሆነ፣ አላህ የሚምርበት ተራራ ስለሆነ፣ የሚመርበት ክልል ስለሆነ እዛ መሃል ላይ ቆሙና ነቢዩ ዓለይሂ ሰላቱ ወሰላም
ከተራራው ጥግ ቆሙና ንግግራቸውን ቀጠሉ። እናንተ ሰዎች ሆይ ከዚህ ዓመት በኋላ እናንተ ውስጥ ላልኖር ይችላል። ለዛ ነው የስንብቱ ሐጅ የሚባለው ሐጀቱል ወዳዕ የመፈጸሚያው የመጀመሪያቸውም የመቋጫቸውም ሐጅ ነው ለነቢዩ ዓለይሂ ሰላቱ ወሰላም። ንግግራቸውን ጀመሩ። አዩሃናስ እናንተ ሰዎች ሆይ አሉ። ተመልከቱ የመጀመሪያ አስተምሮታቸው ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ አሉ። ደማችሁ አሉ፣ ገንዘቦቻችሁ፣ ክብሮቻችሁ አንዱ በአንዱ ላይ ሊያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው፣ ልክ ይሄ ቀን የተከበረ ይሄ ወር እንደሆነው፣ ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም፣ ገንዘቦቻቸው፣ ክብሮቻቸው፣ ስማቸው፣ ዝናቸው እናንተ ዘንድ የተከለከለ ነው። ኢላ አን ተልቀው ረበኩም ጌታችሁን እስክታገኙት ድረስ እስክትገናኙት ድረስ ለዚህ ተብሎ የሚፈቀድ ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በማሳረጊያ ትምህርታቸው መጀመሪያ ያስቀመጡት ኢነ ዲማአኩም ኢነ ተውኪድ ነው። አጠንክረው ነው የጀመሩት። ደሞቻችኋል። አንድ ሰው የአንድን ሰው ደም ማፍሰስ በእስልምና በክፉ የተኮነነ ከወንጀሎቹ ሁሉ አንዱ ትልቁ እሱ ነው። አንድን ሰው ሌላን ነፍስ ማጥፋት የሙስሊምን አይደለም፣ የመጽሐፍ ሰዎች የምንላቸውን ክርስቲያኖችን አይደለም፣ ጣዖት አምላኪን ቢሆን እምነት የለሹንን ሰው ቢሆን ደሙን ማፍሰስ ነቢዩ ዓለይሂ ሰላቱ ወሰላም በትልቁ የኮነኑት ቁርአን አጸያፊነቱን የጠቀሰው የሰው ልጅ ደም ክብር ነው። ነፍስ ክብር አላት። ነፍስን የሚወስዳት የፈጠራት ጌታ ብቻ። ሰውን ለመግደል አልተፈቀደለትም። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል፣ ባጠፋበት ሁኔታ ተቀስቅሶን ለዓመታት እንዲሰቃይ ይደረጋል። ራሱን ከፎቅ ፈጥፍጦ ገለው ከሆነ ይቀሰቀስና ከፈጥፈጥ እየተባለ ሩሑ እየተመለሰች የስቃይ ህይወትን ይመራል። በመርዝ ገሎ ከሆነ አላህ ቀስቅሶት ሁሌ ራሱን መርዝ እየጠጣ እንዲገል ይደረጋል። ስቃይ በጣም ከባድ። እንኳን ሌላን መግደል ራስን መግደል በእስልምና ክልክል የተወገዘ ነው። ነፍስን የሚወስዳት የፈጠራት ጌታ ብቻ። አንዳንድ ሚዲያዎች ላይ ትሰማላችሁ የማይሆኑ ወሬዎች፣ የማይመስሉ ፕሮፓጋንዳዎች። እስልምና ለነፍስ ትልቅ ወጋ የሰጠ ሃይማኖት፣ አመነም አላመነም የተከበረ የሰው ልጅ ነው። ወለቀድ ከረምና በኒ አደም። ነፍስን የሚወስዳት አላህ ብቻ። አንዲትን ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ ናስ ጀሚዓን፣ የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ ቁርአን ላይ እኮ። አንድን ነፍስ ገደልክ ማለት የአደም ልጆችን ሁሉ ጨርሰሃል ማለት። የሰው ልጆች በታሪክ አምድ ከ100 እስከ 117 ቢሊየን ህዝብ ምድርን ኑሮ ተሻግሯል ይባላል ጥናቱ። አሁን ምድር ላይ 8.3 ቢሊየን ህዝብ ይኖራል። ለወደፊትም ከዚህ በላይ ቁጥር ይመጣል። አንድ ነፍስ የገደለ ሰው ይሄን ሁሉ ፍጥረት እንደጨረሰ ይቆጠራል። ነፍስ እነ ዲማአኩም ደሞቻችሁ ክልክል ነዋል። ሙስሊም ሰው አይገልም። ሙስሊም ወደ ሌላው ቢላውን አይዘረጋም፣ ቃታውን አይስንም። ሙስሊም ሆነ አልሆነ፣ ጠላት ሆነ አልሆነ፣ ሊያጠፋህ ሲመጣ፣ ዲንህን ሊያወድም ሲመጣ ያኔ ደረትህን ትሰጣለህ፣ ያኔ ትሰዋለህ። አብሮ የሚኖረው ምንም ያላደረገውን የፈለገውን ነገር ይመን የመኖር መብት አለ። ደሙን ልታፈሰው አልተፈቀደልህ። ደም ማፍሰስ ጸያፍ ነው፣ ትልቅ ወንጀል። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ የመዘነው። ወመን አሕያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘርተህበት ማለት የሰው ልጆችን ሁሉ ሕያው እንዳረግ ይቆጠራል። ነፍስ ደምን ማፍሰስ ጸያፍ ነው። ሁሌ ላይ ይገርመኛል። ደም ለምን ቀይና ወፍራም ሆነ? እንድትጸየፈው እኮ
አይደለም የሰው ደም የሌላ ደምን እንኳን እንድትሸሸው የመጀመሪያ የነብዩ አደራ ኢነ ዲማአኩም ደሞቻችሁ የአንድን ወንድን ደም ማፍሰስ አይደለም ሙስሊም አይደለም የመጽሐፍ ሰዎች የክርስቲያን አይደለም ቀርቶ ጣዖት አምላክ ይሁን ልትገለው አልተፈቀደልህ ትጠራዋለህ ወደ ዲንህ ከተቀበለ መልካም ካልተቀበለ ለኩም ዲኑኩም ወሊየ ዲን እኔም መንገድ አለኝ አንተም መንገድ አለ ኢነ ዲማአኩም ልብ በሉት አስምሩበት ደሞቻችሁ ወአምዋለኩም ገንዘቦቻችሁ አንዱ ያንዱን ገንዘብ ሊወስድለት አልተፈቀደ ሊያጭበረብረው እዳ ወስዶ ሊጠፋ አልተፈቀደለት ወአራደኩም ክብራችሁ የሰው ክብር አሁን በሶሻል ሚዲያው ዘመን የለም አይደል በማህበራዊ ሚዲያው ዘመን ሁሉም ሰው የሚጠለጠልበት ነው አይደል የሀገር መሪ ይጠለጠላል የሃይማኖት መሪ ይጠለጠላል ትላልቅ ሰው ይጠለጠላል ሁሉ ቢተችበት ዘመን ነው ወአራደኩም ክብሮቻችሁ የሰውን ክብር ልትነካው አይገባም መልእክትን ታስተላልፋለህ እንጂ ዋሽተህ ስሙን አታጠፋው ሙስሊም እንኳን ባይሆን ክብሩን ልትነካው አልተፈቀደልህ ነብዩ አለይሂ ሰላቱ ወሰላም መልእክታቸውን ቀጠሉ አዩሃናስ እናንተ የሰው ልጆች ያሉ መልእክቱ ለሰው ልጆች ነው ከናንተ መሃል አማና የተሰጠው ሰው ካለ ወደ ተገቢው ቦታ ያድርሳል ቃሉን ይጠብቅ አማናውን ይጠብቃል እኛና አማና እስላም ካበለ ቀኑ ዘነበለ ሙስሊም ከዋሸ ቀኑ ተበላሸ ነበር የአያቶቻችን ስም አይደል እኛና አማናው እንዴት ነን ሰው ሰጥቶ ብሩን እኛ ጋር ያገኘዋል ቃል ኪዳናችን ጠብቃለን የነብዩ የመጨረሻ ማሳረጊያው አንዱ ቃል ይሄ ነው አማናችሁን ጠብቁ ሙእሚን ታማኝ ሙእሚን የሰው ብር አይወስድም ሙእሚን አይሰርቅም ሙእሚን ቃሉን ይጠብቃል ሙእሚን ፌክ ካይሸትም ሙእሚን አያምታታም ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው ነብዩ አለይሂ ሰላም ከዛም ወሲያቸውን ቀጠሉ ሶስተኛ እንደ ሪበል ጃሂልየቲ موضوع تحت قدمي وإن دماء الجاهلية موضوع تحت قدمي كيمننا بكالن شارت بزاني قراج كاني كملاكي بفيت ينبر يتقوى السلاتشوت يفسس الدم كالله اقري سرطية واللوال يدبك ألمان مسو كزي بوحلان دي النسا يمجمرع متلو يعامر بن ربيع يقوتاتشو لج الدم الله إلا قوساني قدلو ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል ያጎቴ ልጅ ደምኔ እግሬ ስር ጥርየዋለዋ አንበቀልም ይቅር ብለናል አሉ ነብዩ አለይሂ ሰላቱ ሁላችሁም ይቅር በሉ አሉ ነብዩ አለይሂ ሰላቱ ሰላም እንዲሁም አሉ በጃሂልያ ዘመን የነበረ ገንዘብ ሰጣችሁት አራጣ ወለድ የወለደ ካለ እሱም እግሬ ስር ወድቋል ዋናውን ገንዘባችሁን ወሰዱ ወለዱን ጣሉ አሉ ነብዩ አለይሂ ሰላቱ ሰላም ከዛ ማስከተለው የመጀመሪያ ምጥለው አሉ ነብዩ አለይሂ ሰላቱ ሰላም ያጎታቸው ያባስን የሱ ሀብታም ነበር ሰዎችን ያበድር ነበር በሪባ ብር ነበር ሰዎቹ ጋር ያንን ጥየዋለሁ አሉ ዋናውን ገንዘብ ተወስዳለህ ወለድን የሚባል ትተዋል አየው የነብዩን አለይሂ ሰላቱ ሰላም አስተምሩ አንድን ነገር ሲጀምሩ በራሳቸው ቂምን ራሳቸው ሻሩ ወለድን ራሳቸው ረገጡና ህዝባ አስተማሩ ያኔ ትርጉም ይኖረዋል በየትኛውም የህይወት ጉዞ ላይ የምንጀምረው ከራሳችን መሆን እንዳለበት ያስተማሩ ሰደቃ ስጡ ከማለታችን በፊት ሰጠን ለሊት ቁሙና ስገዱ ከማለታችን በፊት ሰግደን ሲሆን ንግግራችን ትርጉም አለ ለተቀባይነት ሚዛን አላህ ይሰጠዋል አላህን እኛ ማታለል አንችልም ሊማ ተቁሉነ ማ ላ ተፍዐሉ ማታረጉት ለምን የምትናገሩ ይላል አላህ ትልቅ ኩነና ነው አላህ ያቀረበው አንድ ሰው ራሱ ተግብሮት ራሱ ተጭኖት እሱ ሲናገር ትርጉም አለ በራሳቸው ጀመሩ ነብዩ አለይሂ ሰላቱ ሰላም በህይወት ጉዟቸው በአጠቃላይ ጉዞ የሚጀምሩት ከራሳቸው ዘካን ስጡ አሉ ለራሳቸው ቤተሰብ ግን ዘካን መስጠት ክልክል የነብዩ ቤተሰብ ከሆንክ ዘካ ይገባ ለምን ይሄ ዲን እሳቸው የሚበሉበት አይደለም ያበሉበት
የሳቸው ቤተሰብ የሚጠቀሙበት አይደለም ሌላው የሚጠቀምበት ነው። እስልምናውስ ወኢታኡ ዘካት ዘካን የሚሰጡ እንጂ ዘካ የሚቀበሉ ሚል የተወደሱ ሰዎች የሉ። እስልምና ምታበላበት እንጂ ምትበላበት ዲን አይደለም። በአንስከው ክብር ዝና ዕውቅና ምታግበሰብሰው ጥቅም የለም። እንደ ሰው ለፍተ ነው መታደር። አንድ ትልቅ ሰው ወደሆነ ሱፐርማርኬት ገቡ። ሲገቡ ይሄ ቲን ይሸጥ ነበር። ወቲን ወዘይቱን ፍራፍሬ ነው። ሊገዙ ሲገቡ ሰውየው አያቸውና እንዴ ሸኽና እርሶ መጡ እንዴ በነፃ ይውሰዱ አላቸው። እሳቸው አንድ ቃል አሉት፣ ላነሽተሪ ቲን ብዲን አሉት። እኛ እኮ ቲንን በዲን አንገዛም ብለው ጥለው ወጣው። የእስልምና አቋም ይሄ ነው። ኃላፊነት ሲሰጥህ ያላግባብ አትጠቀመው። የመጅሊስ ቦታ ሲሰጥህ በነፃ ሐጅ አትመላለስበትም። የህዝብ አማና ነው የተሰጠህ። የተሰጠህን ክብርና ዝና ንዋይን አታሳድበትም። እንደ ሰው ሰርተህ ነው የምታደር። ተበድረህ ለፍተህ ወድቀህ ትነሳለህ። ከዛም ዘካት ትሰጣለህ። ዘካት ትቀበል። በአገልግሎቶቻችን ጥቅም ማሳደድ የለብንም። ይኸው እዚህ መስጂድ ላይ ብዙ ዓመት ኢማም አድርገውኛል። እስካሁን ደሞዝ አልሰጡኝም። ነጋዴስ ሆነን ደሞዝ እንዴት እንወስዳለን? የክፍለ ሀገር ዳዕዋ ስንጠራ ራሳችን ትኬት ቆርጠን ሰው መዋጮ ሲያደግ አብረን አዋጠን ምትኖረው ዲን ነው እስልምና። ረሱል ያደረጉትን ሰለላሁ ዐለይሂ ወሰለም እሱ ነብዩ ዐለይሂ ሰላቱ ወሰላም መጀመሪያ ምጥለው ያጎቴል ወለድ ብር ነው አሉ። መጀመሪያ ግሬሰር ምረግጠው ያጎቴል ልጅ ደም ነው አሉ። ያኔ ትውልድ ይከተላል። አንተ የኖርከውን ነው ሌሎችም ይኖሩልህ። አላህን መዋሸት አይቻልም። ያልተከበርከው ሰዎች ውስጥ ገብቶ ተጽዕኖ አይፈጥርም። ይሄን ነው ረሱል ሰለላሁ ዐለይሂ ወሰለም ያስተማሩ። ተግብረው ተራመዱ አላቸው። ጦርነት ላይ አወል ሶፍ የምታገኛቸው እሳቸው ነው። ለዛ ነው ለመሰዋት ዝግጁ የሆነ ሰሃባን የወለዱት እሳቸው ፊት ናቸው። ኸይማቸው ላይ ቁጭ ብለው እንደ ድሮ ነገስታቶቹ አይደለም ያዘመቱት፣ አወል ሶፍ ናቸው። ለዛ ነው የኡሁድ ጦርነት ላይ ራሳቸው የተበሳው ጥርሳቸው የተሰበር ሞቱ እስኪባል ድረስ የተወራ። አንተ አወል ሶፍ ነው የምትሆን። ኢዛ ኩንተ ቱሪዱ ኢማሚ ፈኩን አማሚ። መሪ መሆን ከፈለክ መጀመሪያ ተጋፈጥ ወርደ። አመሰግናለሁ። የድምጻችን ይሰማ ትግል የህዝቡ እንቅስቃሴ አንዱ ሚስጥር መሪዎች ያላቸው ሰዎች አወል ሶፍ መሰለፋቸው፣ መስዋዕትነት ለመክፈል በመገኘታቸው። አንተ ፊት ስትሆን ህዝብ ይከተላል። ይሄ ነው የህይወት ቀመር። ነቢዩ ዐለይሂ ሰላቱ ወሰላም ደሞቻችሁን እግሬ ስር ረግጫለሁ፣ ወለዱን እግሬ ስር ረግጫለሁ፣ መጀመሪያ ምጥል የቤተሰቤን ነው አሉ። ሁሉም ተከታይ ነው። ያኔ ንግግራቸውን ቀጠሉ። ነቢዩ ዐለይሂ ሰላቱ ወሰላም ያስተምሮቶቻቸው ማሳተሚያ ማሳረጊያ ነው የተናገሩት። ከዛ ማስከተሉ እስተውሱ ብንሳኢ ኸይራ አለ። የሴቶቹን ነገር አደራ አለ። ወተቁላህ ፊኒሳ፣ ሴቶቹን እንዳትበድሏቸው። ሴት ልጅ አሁን የዕቃ ማሻሻጫ መቀለጃ ነች አይደል? ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንበርክክ ከቤት ያስወጣታል በዓመቱ። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁን አሉ ንብረቶቻችሁን ልታሟሉላት፣ ቤቷን፣ ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸዋል። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ።
በስማቸው ምዕራፍ ሰየመላቸው። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና። ሴትን የዲኑ አጋዥ አደረጋት። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ነበሩ። አብረው እኮ ነው የዘመቱት። ሰሃቦቹ ሲወድቁ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው። ልብ በል ጦርነት ነው፣ ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይሄን ተጋፍጠው ይሄን ዲን ከፍ ያረጉት የነብዩ ሰሐቢያቶች ሴቶች ነበሩ። እሑድ ጦርነት ላይ ኡሙ አማራ ትታወሳለች አይደል? ሰልፉ ተገለጠ፣ ሰሐባው ተበታተነ። ከነብዩ ስትከላከል የነበረችው ኡሙ አማራ ነች። ወደ ቀኝ ይዞራል ይላሉ ነብዩ አለይሂ ሰላቱ ሰላም፣ እሷን እንጂ ሌላ ላይ። ወደ ግራ ስዞር እዚህ ተስፈንጠራ መጣ፣ እሷ ነው ያለችው። ከፊት ለፊቴ ሲመጣ ኡሙ አማራ ነች። የሚወረወረውን ቀስት በእጇ ተመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ። ስትወረውር ቀስቷ ይስትል፣ ቀስት ከሌላ ተቀብለው ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠሯት። አንቲ ኡሙ አማራ ምትፈልጊኝ ጠይቂኝ አላት። ልብ በል ይሄ ጥየቃ ምትፈልገው ነገር የሚመለስበት ጥየቃ ነው። ዱንያን አልጠየቀች። የአላህ መልእክተኛ ከርሶ ጋር በጀነት ጎረቤት ልሆናለች። ሴቶች አሁን አዳራሽ ላይ ሴት በዛ ወንድ በዚህ ሲሆን የሚያወግዝ ዲኑ ያልገባው ወጣት ታገኛል። ሴቶች አዳራሽ ላይ አይደለም የጦርነት ሜዳ ላይ አብረው የተሳተፉበት ዲን ነው። እክትላጥ እናወግዛለን። አንዱ በአንዱ ውስጥ ለየብቻ ሆኖ ግን መቀመጥ ከዲኑ ጋር ሊጋጭ አይደለም። ሴቶች ናቸው ያስተማሩት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ትባላለች። ትውልድ ያነጸች ሰሃባ ሰብስባ ያስተማረች እናታችን አይሻ ነች። በሶስተኛ ደረጃ የነብዩን ሐዲስ ካስተላለፉት ሰሃባዎች ውስጥ አንዷ እናታችን አይሻ ነች። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው። ነቢዩም ዓለይሂ ሰላቱ ወሰላም ወሲያቸውን ቀጠሉ። አዩሃ ናስ አሉ፣ እናንተ የሰው ልጆች ኢነ ረበኩም ዋሂድ፣ የእናንተ ጌታ አላህ አንድ ነው። ወኢነ አባኩም ዋሂድ፣ አባታችሁም አደም አንድ ነው። ላ ፈድለ ሊዓረቢይን ዐላ ዐጀሚይን ኢላ ቢተቅዋ፣ ለአንድ ዓረብ ካልሆነ ሰው እኮ ብልጫ የለውም አላህን በመፍራት ቢሆን እንጂ። የቆዳን ቀለም ዘርን ለከፍታ ምንጭ አላደረጉም ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጆች መመዘኛ ለአላህ ባላቸው ፍራቻ፣ ለዲኑ ባላቸው ትልቅ አስተዋጽኦ ነው የሚጎኑት። በዘር በቀለማቸው አይደለም። ዓረብ ካልሆኑ አይበልጥም። አማራ ከኦሮሞ፣ ኦሮሞ ከአፋሩ፣ አፋሩ ከከምባታው፣ ከምባታው ከትግሬው፣ ከምባታው ከሶማሌው የሚበልጥበት መስፈርት የለም። በእስልምና ትልቅነት አላህን ከመፍራት ይመዘዛል። ትልቅነት ለዲኑ ትልቅ አስተዋጽኦ በማድረግ ነው የሚታጨው። በእስልምና ቋንቋ፣ ቀለም ዋጋ የለውም። ትልቅ ክብር የለውም። ተቅዋ ነው ይታየው። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ዓረብ የተከበሩ ናቸው። እሳቸው ኢማም። ጥቁሩ ኢትዮጵያዊ ቢላል ደግሞ ሙአዚን ናቸው። ቢላልን ከኢትዮጵያ፣ ሱሃይብን ከሮማን ኢምፓየር አምጥቶ፣ ሰልማንን ከፐርሻ አምጥቶ፣ አቡበክር ስዲቅን ከዓረብ ገምዶ ወንድማማችነትን የመሰረተ ዲን ያለ ቀለም፣ ቋንቋ፣ ብሔር እስልምና ላይ ሚዛን የለው። ከነሱ ውስጥ የበለጠ አላህ የሚፈራው ፊት ለፊት ይደረጋል። ትልቁ አዋጅ አሁን ድረስ የቆዳ ጉዳይ፣ የቆዳ ቀለም ጉዳይ ዓለም ላይ ልባት አላገኘም። አፓርታይድ የቅርብ ጊዜ ትውስታችን ነው። ጥቁሮች ያለቁበት የሳውዝ አፍሪካው ታሪክ። የዛሬ 3 ዓመት እንኳን አሜሪካ ውስጥ የጥቁር መብት አልተከበረም ተብሎ ብላክ ላይፍ ማተርስ ያያችሁት ሰልፍና አብዮት እንቅስቃሴ። እስልምና ለቆዳ ቀለም ትልቅ ዋጋ አልሰጠም። ዘርን አልቀደሰም። ተቅዋን መዘዘ። አንድ ሰው ባለባበሱ እንኳን ዝቅ እንዳታረገው። ምናልባት እኮ ከናንተ ውስጥ አሉ ሰዎች በር ላይ የሚገፉት ጸጉር የተቆጣጠረ ልብሱ ያደፈ ሰው አለ። ይሄ ሰው አሁን እኛ ዘንድ ክብር የለውም አይደል?
ምናልባትም አሉ አላህ ዘንድ ቢምል መሐላውን አላህ እሽም ይለዋል። እንድትጠነቀቅ እኮ ነው የምታየውን ሰው ሁሉ በክብር እንድታየው። ከናንተ ውስጥ አሉ ሩበ አሽዓተ አግበር እግሩ አቧራ የለበሰ ጸጉሩ የተቆጣጠረ ክብር የለህም ተብሎ ከበር ላይ የሚገፋ ተመልስ እየተባለ አላህ ዘንድ ቢምል አላህ መሐላውን የሚያጸድቅለት ሰዋል እሽም ይለው ሰዋል። ሁሉን አክብሩ ማለት ነው። ለሰው ልጆች የተለየን ክብር እኩልነት ያወጁበት የመጨረሻ ንግግራቸው ነው። አስከተሉ ነብዩ አለይሂ ሰላቱ ወሰላም እናንተ የሰው ልጆች ያሉ በስሮቻችሁ ያሉትን ባሮችን ክብር ስጧቸው፣ የምታስተዳድሯቸውን ሰራተኞችን ክብር ስጧቸው፣ ከምትበሉት መግቧቸው፣ ከምትለብሱ አልብሷቸው፣ መጥፎ ነገር ከሰሩት ማትታገሱት አትምቷቸው፣ አሰናምቷቸው አሉ። እኛና የቤት ሰራተኛ አሁን ባሪያ የለም፣ በዘመኑ ሚሸጥ የለም፣ ቢያንስ አገልጋይ አለ። ሰራተኞቻችን እኛ ጋር እንዴት ናቸው? ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል? አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ። ይሄ የነብዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች። አንዳንዴ ሜሽን እናደርጋቸዋለን፣ አሰርተናቸው አናቀምሳቸው። ለፍተው አብረው አብስለው ቤተሰብ ጭርሳት ጎይ ይበላል፣ እሷ ፍሪጅ ያለው ወጣ ሙቃ ትበላለች። ነብዩ አለይሂ ሰላቱ ወሰላም በመጨረሻ አደራቸው ሰራተኞችን ማረሱ። የቤተሰቡ ክፍል ናቸው። እነሱ ሲለፉ ነው የሚውሉት። ካልቻላችሁ እገዟቸው አሉ ነብዩ አለይሂ ሰላቱ ወሰላም። የቻሉትን ይስሩ፣ የቀረው እናንተ እገዟቸው። ሰራተኛ ከልጆች በላይ ነው የምታያቸው። ልጅ ያንተ መብት ነው ብትገርፈው ብትቆጣው፣ እሷ ግን እንግዳ ነው የመጣች። ክብር ውጭ አገር ስትሄድ ለልጆች ልብስ ስታመጣ የሆነች ነገር ለሷም ሽቶም በለው ጫማም በለው በሚስት በኩል የሚሰጥ አንድ ሃዲያ ጥሩ ፈገግታ፣ ስታጠፋ መዝለል። ይሄ የነብዩ አለይሂ ሰላቱ ወሰላም ታላቅ ወሲያቸው ብዙና በርካታ። በሶስት ቀን ውስጥ ያስተላለፉትን መልእክት ባጭር በ30 ደቂቃ ኹጥባ ልንተርከው አንችልም። ሰላቱ ወሰላም ይሄም መልእክታቸውን እንደጨረሱ አላህ ትእዛዝን ወደሳቸው አወረደ። ወህይ ላከላቸው። ውብ የሆነ ይሁዳዎች ራሱ የቀኑበት አንቀጽ ወደሳቸው ወረደ። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልእስላም ዲና። ዛሬ አላህ ዛሬ አልየውም በዚህ ቀን በዚህ ቅጽበት አላህ ይህን ዲን ሞላውላችሁ፣ ጸጋውንም እሱም ሞላውት፣ እስልምናንም ከሃይማኖቶች ሁሉ ለእናንተ ተመራጭ አደረግኩ አላህ። ይሄ አንቀጽ ይሁዳዎችን ያጓጓ ነበር። ይሄ ዲን እጥር ስናደርገው የሞላ ዲን ነው። ጭማሮን አይቀበልም። ከኛ የሚጠበቀው መከተል ብቻ። አዲስ ነገር መፍጠር የዲኑ አካል ማድረግ ክልክል ነው። እዛ ቦታ ላይ ሞልቷል፣ እዛ ቦታ ላይ ታትሟል፣ እዛ ቦታ ላይ ጸጋው ተከድሟል። አልየውም ዛሬ ዲናችሁን ሞላውላችሁ። ረሱል ሰለላሁ ዐለይሂ ወሰለም ሰጠውን የሄዱት ዲን የሞላ የተዋበ ጸጋው የሞላ ረድኤቱ የሰፈረ ገራገር ለመተግበር የሚመች ለመኖር የሚመች ለህይወት ደስታን የሚሰጥ ለአካል ጤናን የሚሰጥ የከለከሉን ነገር ማይጠቅመንን ያዘዙን ነገር ህይወታችን የሚያበለጽግ ትልቅ ዲን ተሰጥቶና ከኛ የሚታዘዘው ምንድነው? መከተል ብቻ። ያ መን ተሕቡነ ነቢየ ሙሐመዳ ሰለላሁ ዐለይሂ ወሰለም ወጡለ አልመዳ